one more time. One more time. እንደስ አየከ እንዴት አደስ ነው ሁሉንም ነገር ተውናና ማማዬ አሁን ምንም ደስ አላለኝ ስለዚህ በቃ ሁሉንም ነገር ባለበት ተውናና ተመለስ አይ ማማዬ ይሄ ቁስራ ቀላል አይደል ዝም ብዬ ተጨው መለሰው ነገር አይደል በቃ እኔ እንደዚህ ነፍስና ስጋ የተጨንቃከል ምኖር ድንጋይ ብሸከም መርጣለሁ ተይ እንጂ ማማዬ ሰው ሲናገር ይስም እንጂ አብዬ እየተቆጣኸኝ እኮ ነው ታዲያ ማየው ነገር ስትናገሪ ምን ልልሽ ይችላል ናውን ምን አሰብሽ ጥሩ ገንዘቡ በህጋዊ መንገድ የተገኘ ማስመሰሉንና አቡሽን አስፈራርተን የምንይዝበትን መንገድ ማመቻቸቱ ያንተ ስራ ይሆናል ለሱ ምንም ችግር የለም ይሄ ግን በቂ አይደለም አቡሽ ውልፍት እንዳይል ከኔ ጋር ህጋዊ ጋብቻ ይፈጽማል ምን ባል የሚሆነው ወረቀት ብቻ አሁን ገና ታላቁ የፍጻሜው ጦርነት ተቀጣጠለ ማለት ነው በዚህ ደስ የሚል ሰዓት መገንጠል ጥሩ ነው መሰሪና ሴሰኛ ሰው ማየት ሲያስጠላኝ የሰው የዘመናችን ብሉ ተገልጦ ሲንዘላዘል ማየት እንደው ሲቀፈኝስ ምን ነው ውሽማ ስላገኘው ቀና አተ ትንሽ እንኳን አታፍሪ ከነገ ጀምሮ ግን አብረንም ናቸው ለምንድን ነው ምክንያቱም ሰው ፍቅረኛውን ጥሎ ስለማያድር ነው በፍጹም አብረን እንዴ ምን ነው አስገድጄ እንዳልደፍር ፈራ እንዴ ሄሎ ዝም በይ አቤት ማየ መልሽ ይደውል አፍሽ ሞልተሽ የምትናገሪበት ምንም አንደበት የለሽ ጋሽ ዳባ በ15 ቀን ውስጥ ከብቶቼን ካልመለሳችሁ ያው የስንን የግድያ ጉዳይ አንስቼ ፍርድ ቤት ነው ማቆማቸው ብለው ዝተው ሄደዋል ያለው ሳትሰርጂ እንደገና እንነሳት ያልሽ እንዴ ለምን ደም ሰርዛ ለመሰረዝ መስሎኝ ተስማማ ነው አይደል ለካ ተስማምተናል ግን ታዲያ አሁን አይደለም ነገ ምናምን ወደ ሀገራችን ልንሄድ ስንል ወይ ምናምን እንሰርዛለን ጾን እኔ እንደዚህ አይነት ቀልድ አልወድ እሺ እኔ ምን አገባኝ ነገ ፋሲል ስጠይቅም የምትናገረው ነገር ካለ ያው ተልተው ፍጹም እነዚህ ፎቶዎች እዚህ ውስጥ ከዚህ በላይ መቆየት ከተሰራሽ ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ያው የትማም ተታየል ተጨቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው ከዘራኝ በኋላ ከናረቢ እንዳለ ይልኛል ታዲያ ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቀ ከምትሆን ሸክታ አረብ ሀገር ላይ ስለሱም ልሰናበቱት ነው
ያደኩሽ የተማርኩበት ኑሪ ለዘላለም ኩራሁብሽ ትምህርት ቤቴ አባቢ እንደዚህ አሳምሮ መስራት የት ነው የተማርከው? እያሾፍሽብኝ ነው አይደል? አባቢ ሙት እውነቴን ነው። እሺ እኔ ማር ደግሞ የማመጣልሽን ቀሚስ አሳይሻለሁ። ጠብቂ። አዲስ ልብስ ገዛልኝ እንዴ? መጣሁ አሳይሻለሁ። የት አለ ልብሱ? ይዤዋለሁ። አይንሽን ጨፍኝ። በእናትህ አባቢ አሳየኝ። ሚጣዬ አይንሽን ካልጨፍንሽ አላሳይሽም። ወይ አባቢ በእናትህ አታጓጓኝ። ሚጣዬ አይንሽ ለምን አትጨፍኝም እንዳሳይሽ? አሁን ግለጪ። ወይ አባቢ የምወዳት ቀሚስ ድሮ የጠበበኝ ከየት አገኘኸው? አግኝቼው አይደለም ፈልጌ ገዝቼልሽ ነው። ማሚ እኮ በሀገሩ ሁሉ ፈልጋ አታዋለች። ይኸውልሽ እኔ አባትሽ ግን አገኘሁልሽ። እንዲህ ነኝ። የሰራሁልሽ ምግብ ደግሞ ቀምሰሽዋል አይደለ? አዎ በጣም ነው የሚጥመው። በጣም ጥሩ። ከአሁን በኋላ እኔ ራሴ ነኝ እሺ የምሰራልሽ። አሁን ምን የቀረ ነገር አለ? በቃ ጊዜ የለንም። እና በጆሮ ጋር እኔም በጣም ነው የምወድሽ። በጣም ነው የምወድሽ ሚጣዬ። አንቺና ያጅቡ እያለ ምን ደህንነት አለ? አዲ የማይሆን ነገር ማውራቱን ትተሽ የዚህ ሁሉ ግብግብ ምክንያቱም ብቻ ንገሪኝ። አንቺ ነሽ አይደለ ባላሰብኩም ሰዓት እንደዚህ ጉድ ይሰራሽ። እኔ ደግሞ ምንድነው ጉድ ይሰራሽ? ካንቺ ውጭ ማንም ጉድ ሊሰራኝ አይችልም። ማንም አዲ ስለምን እያወራሽ እንደሆነ ምንም ሊገባኝ አልቻለም። ጠቅላላ በክደት የተሞላሽ ስለሆነ በፍጹም ልታምኚልኝ አትችይም። አዲ አንድ ነገር ብቻ ልንገርሽ። አልሰማሽም። እኔን ደብረ ዘይት ሄድኩኝ ብለሽ አታለሽ ሐሳብሽ ሞላሽ አይደለ? አዲ ምን ሆነሻል? አዎ በወቅቱ ደብረ ዘይት ነበርኩኝ። አልሄድሽም። አዲ ስነ ስርዓት ይኖርሽ። ምን ልትሆኚ ነው? እኔን ስነ ስርዓት ልትመችኝ ባልሆነ። አዲ እኔ አንቺን ቀርቶ ማንንም የመምታት ፍላጎት የለኝም። ግን አሁንም እጅሽን ለጸብ የምታነሺ ከሆነ ግን እንደበፊቱ ዝም ብዬ አልመታልሽ እኮ። ገና ለገና ከስራ ቆመች ብለሽ እንደዚህ ደፈርሽኝ አይደለ? ጫማ ተለካካን አይደለ? አዲ እስቲ አንዴ እንኳን የራስሽን ጩኸት ብቻ ማዳመጥ አቁሚ። አንዴ እንኳን የምልሽን ነገር ስሚ። አላዳምጥሽም፣ አልሰማም። ትሰሚኛለሽ? ያንን ፎቶ በየቦታ የበተንሽው ፎቶ ትሰበስቢና ተቃጥያለሽ። ሚሞሪዋንም ትደልቻታለሽ። ስለምን ፎቶ እንደምታወሪ አላውቅም። ከየት አንጥቼ ነው የማቃጥለው? ስምደልተው ተሜሮን ተይ፣ ይቆጭሻል። ተይ ስህተት ውስጥ አትፈጪ። ምንም አይቆጨኝም፣ ምንም ነገር ስላላደረኩ። ጥሩ እውነቱን አትደርስበትም ብለሽ ከሆነ ጥሩ። ግን ይሄንን ነገር አንቺ እንዳደረግሽው ከደረስኩበት ወይም ደግሞ በገንዘብ ቀጥረሽ ጎረምሳ ያስነሳሽኝ ከሆነ ግን አይማረኝ። አልምርሽም። አታስቢ። አንቺ እጅሽን በንጹህ ደም ማቆሸሽ የማትፈልጊ ከሆነ ለእኔ ችግር የለም። እውነቱን ግን ማወቅ ትፈልጊያለሽ? ፎቶውን ያነሳውሽ እኔ ሳልሆን እነ ናፍቆት ቤት ፊት ለፊት የተከራየው ቻይና ነው።
እሺ እንዴት ነሽ ብርሃኔ? እናት ሰላም ነው አይደል? ደህና ነኝ። እንዴት ነው ቢዝነስ፣ ስራ፣ ቤተሰብ ሁሉ ሰላም? ሁሉም ጥሩ ነው። አይ ደስ ይላል። ምን አንቺ እኮ ጥሩ ሰው ስለሆንሽ ፈጣሪም ይረዳሻል አይደል? ኧረ እባክህ እውነት ከምሬን ነው እኮ። አሪፍ ሰው እኮ ምንም ቢሆን እኮ ወድቆ አይወድቅ አይደል እንዴ? አቡሽ ከከተማ ይዤ ስለወጣሁ ፈራ እንዴ? ኧረ አልፈራም እንዴ። ለምን እፈራለሁ እንዴ? በዚህ ላይ ደግሞ መልካም ሴት ምን ታደርገኛለች ብዬ እፈራለሁ እንዴ? እንትን ደውለሽ ስጠይቅኝ እኮ ማለት በጣም ፈልጋለሁ ምናምን ስትይኝ ፈርቻለሁ። ግን ቅድም እኔም መፍትሄ ያለው አንተ ጋር መሆኑን ሳቅ ደንግጬ ነበር። መፍትሄ? የምን መፍትሄ ነው? እሺ አንዴ እንትን መነጸሩን ፀሐይ ሳያመኛል በሽተኛ ነው። ችግር የለውም። ዳኒ እንኪ ማስቲካ። አመሰግናለሁ። የምወደው ማስቲካ ነው። ባይገርምሽ እኮ ሳይንቲስቶች ራሱ እኮ እንዲህ ይሄ ብርሃን ለሚከብደው ሰው አይኑን ለሚያማው ሰው ማስቲካ ስታኝኪ በቃ ይሆናል አይደል ብርት ነገር ያደርጓል ምናምን ይላሉ። እያሾፍኩብኝ ነው አይደል? ኧረ እያሾፍኩብሽ አይደለም። እኔ እኮ ምን ብዬ አሾፋለሁ? አሾፍኩ አይደለም። በፊት እኮ ታመናጭቃኝ ነበር። ዛሬ ተቀይረ ብርሃኔ ማለት አበዛ። ፈርዶብኝ ሰይጣን አትብላ ብሎ በቃ አትብላ ብሎ ፊት ለፊት እንደዛ በቃ ግርጥ ሲልብኝ እኮ ነው እንደዛ መጨቀጨቅሽ ነበር። ለማንኛውም ንፋስ እየወሰድን ነው። Allora, andiamo per andare. Guarda, good night, alle? በጣም ጨፈርና በላ እንግባዘለ አስመሻ ነው። በላ አሪፍ ነበር። በጣም ደስ ይላል። ነው ያሳለፈ ነው። ደህና አንቺ እንጂ እኛ ምን እንሆናለን ብለሽ ነው? ቁርስ ነገር ይጣልሻል። ውያ ይቅርብኝ። ቶምዬ ቆይ ኖ ሲሆን እንደዚህማ አትወጪም። መብላት አለብሽ። ባይሆን ጁስ ነገር ላምጣልሽ? ውይ ይቅርብኝ። ቆይ ትንሽ ልቆይ። ተው አታስጨንቃት። ስማ ማታ የበላችሁ የፍቅር ማር እኮ ለአንድ ቀን ሳይሆን ለዘላለም ድረስ ያኖራታል። ኧረ ፋሲል በእግዚአብሔር እንደ አራት ተሳፍረኝ። ተይ እንጂ የእኛ ሞናሊዛ አፈርሽ እንዴ? ማታ ስሜ እንደዝርት እንዲህ ስትሽከረከሪ ያደርሽ አሁን አታሳፍረኝ ትኛለሽ? ማታ በጣም ጨፈርኩ አይደል? ሬጌ በይው ወደ ሳልሳ ወላ አፍሪካ በይው ወላ ምን ያደረግሽው ነገር ስሚ። በዛ ላይ ሰውየውን አላፈናፈን ብለሽ ስሚ አንገቱ ስር ብለሻለ እንዴ አበሽሹ። ኧረ በእግዚአብሔር ካላቆምክ እኔ ተነስቼ ነው የምሄደው። እንዴ በቃ ፋሲል ልታሳፍራት። ሰውየው አልተነሳም እንዴ? አለ ተኝቶ ነው። በይ ቀስቅሹ ቶሎ፣ ምክንያቱም ምን ዋሩ ውላለ። ውይ ቆይ ትንሽ ተኛ ብዬ እኮ ነው። የዚህ ሀገር ቀጠሮ ነው፣ እንዳንቺ ሀገር አይደለም። እሺ እኮ ቢያንስ እስከ 4 ሰዓት እኮ የተኛ ብዬ ነው። ኖ መተኛት የለበትም። የመጣ ነው ለስራ አይደል እንዴ? እንደውም ቆይ ልደውልለት። እሺ በቃ ቆይ እኔ ልደውልለት። ቶም ቆይቶ በእኔ ስልክ ልደውልለት። እኔ ብደውልለት ምን ችግር አለ? ተዋት። ስማ እሱ ከፍቅር እንዳይነሳ ስላፈለገች ያደረገችለት የቶን ሪንጉ ክላሲካል ስለሆነ ቀስ ብሎ ነው የሚጠራው እሱ ጋር ነው እንዴ? እሺ ሄሎ እኔ ፍቅር። ስማ ጌታው፣ እሺ ሻወር ወስዳ ልብሷን ለባብሳ እስከምትወጣ ድረስ እንዴት አርጋና ካውት ብጥል ነው መነሳት ያቃተ? ኧረ እኔ ራሴ ወደኩበትን አላውቅም። ስብርብሬ ነው። በልበል ሰዓታችን ስለደረሰ ቶሎ ፕሊስ ና።
መጣሁ። ምን አለ እየመጣ ነው? እስካሁን የመጣልህ ነው። ፎቶዎቹ የታሉ? አለ ጋለሪ ውስጥ ያው እና ሄር አራለ በፎልደር ነበር። እስቲ ድሊት ተደርገዋል የሉ? እስቲ ቆይ እስቲ ምን ነው እኔ ሊወደድ የምችል ሴት አይደለሁም እንዴ? አንቺማ እንዴት አትወደች እንዴት አንቺን የመሰለ ልዕልት ቆንጆ ልዕልት ማ ካልተወደድሽ ማን ይወደዳል እንዴ? ታዲያ ምንድነው ቅብጠት ምናምን እያልክ የምትለው? ፈርቼ ነው አንቺ ቀጭን ነፍሴ። ምን የሚያስፈራ? አንቺን እኮ አይደለም አንቺ መስሎሽ ነው እንዴ? ኧረ ያ ባልሽ ዳዊት አልነገርኩሽም እንዴ? ባለፈው እንዴ ባልሽ አርፈ ተቀመጥ ብሎ ጭምድድ እንደ በሱ እኮ ነው የጨበጠኝ። ይኸው አለ ምንም ሳይሻለኝ እስከ ዛሬ ድረስ ይኸው አለው እቃ ራሱ ሳነሳ ያመኛል። እና ዳዊት ሚስቴ ናት አለኝ ነው የምትለው? ታዲያስ ወይኔ አዝኜ ባስጠጋሁት ጭራሽ ባልሆነ ባልሽ አይደለም እንዴ? አቡሽ ስነ ስርዓት እሺ። የእሷን ሰው አንተ ማትጨምርበት ባሌ መሆኑን ነገ መንቀር ያሳያለሁ። ነገሩና በቁሜ ቆዳዬን ይክፋፋኛ አያየሽኝ። ማን አባቱ ስለሆነ ነው እሱ? አረ ባቡና እንዳትነግሪው በእግዚአብሔር። አንተ ተነሳ። እኔ አልነሳም። እኔ ይቅርታ ካላረግሽ በስተቀር እሱንም አላባረረውም ካላልሽ በስተቀር ከዚህ ጋር እንቅነቃለን። እና የማንም ዘበኛ ባሏ ነኝ ብሎ ስላለ ዝም በይና ስሚ ነው የምትለኝ? እግዚአብሔር እኔ ሳያልፍልኝ በሞትብሽ ደስ ይልሻል። ልሙት ወይኔ ኒኮል ሰይ በእናትሽ እግዚአብሔር ይስጥልኝሽ ማርያም። አጠፋሁ እንዴ? አይ ሳላስበው ስለሳምከኝ ደንግጬ። እኔ እኮ ዝም ብዬ የምቅበጠበጠው ነገር አለ። ዝም ብሎ ሲያሳዩኝ ዝም ብዬ የምሄደው ነገር አለ። ለምን እንደፈለግሽ ንገሪኝ። እሺ እነግርሃለሁ። ኧረ ምን ችግር አለው? ምን ከሆነ ይሆናል፣ ካልሆነ ደግሞ አይሆንም። ምን ጣጣ አለው? ማለት ሰሞኑን ባለቤት ያጡ ህንጻዎች ምን? ኧረ ሰላም ነው፣ አይዞሽ። ታዲያ እኛ እያለን ለምን ይጨነቃሉ? ደግሞ መረዳዳት ባህላችን ነው አይደለ? አንተ ህንጻ ትፈልጋለህ አይደል? እንዴ በጣም ነው እንጂ እንፈልገው። አግባኝ። ፎቶዎቹ እንዳለ ነው እንደ ደለትካቸው? አዎ። ምን ነው? ቆይ ለምን? ከመጀመሪያው እኮ ለመደለት መሰለኝ ተስማምተን የተነሳሳ ነው። እሱማ አውቃለሁኝ፣ ግን ፋሲል ሲጠይቀን የምናሳየው እንዳናጣ ስል አልነበረም እንዴ? እሱ ችግር የለውም፣ በላ እንፈልግለታለን። ወይ ደግሞ ከነጭራሹ ላይ ጠይቀን ይችል ይሆናል። አረ ገና ስልክህን እንደዘጋውን የጠየቀኝ። እውነት? በእውነት ምን መጠየቅ ብቻ፣ እንደውም ራሱ ነው ተቀብሎኝ ጋለሪ ውስጥ ገብቶ ያየው። እና አንቺ ምን አልሽ? እኔማ ምን እለዋለሁ፣ በጥያቄ ሲያፋጥጠኝ ጊዜ ተነስቼ መጸዳጃ ቤት መጣሁ። ለምን ጥርጣሬ የሚፈጥር ነገር እንዲያደርግ ታደርጊያለሽ? እናትሽ እንዴ አብዬ፣ ታዲያ እኔ ምን ላደርግ? የሆነ መላ ፈጥረሽ ታዲያ ዝም ብለሽ አታሳምኚውም እንዴ? አብዬ፣ እኔ እኮ ውሸት የሚባል ነገር አይሆንልኝም። ትናንት ማታ ያን ሁሉ የውሸት ድራማ ስትሰሪ ቆይተሽ። እሱማ ግድ እኮ ስለሆነብኝ ነው። በዛ ላይ ሰክሬ ነበር። እሺ አሁን ምን ልትለው ነው? በቃ ምንም ችግር የለውም። የሆነ መላ ፈጥረን እነግረዋለን። ወይ ደግሞ በቃ አንዴ ውሸታም ሆኜ የለ እንዴ? ምንም ችግር የለውም፣ እነግረዋለሁ። እኔ እንጃ አብዬ፣ እኔ ግን በጣም ነው የፈራሁት። አይዞሽ፣ ምንም ያስፈራ ነገር የለም ከዚህ በኋላ። በቃ ካልሆነ እንዳይሆን አድርጌ ነግሬ አሳምነውና አጠገብሽ እንዳይደርስ አድርገዋለሁ። በቃ
እሺ ይለቀቅ ያለው እኔ ክፍል ተይው አትለቂው ምዛው ነው የምትሆኙ እንዴ አብይ ለምን 3 አልጋ ያዛላችሁኝ ሲለኝ እኮ ስለሚያፍረህ ነው ምናምን ነው ያልኩት እኔ እናት ለሱ ችግር የለውም በቃ እኔ ሁሉ ነገር ነግሯለሁ እንጂ ከዚህ በኋላ እኔና አንቺ አንድ ክፍል ውስጥ አብረን የምናድር ሰዎች አይደለም በጭራሽ እሺ እንዳልክ በቃ እሺ መጣሁ እሺ ቻው በደንብ ሀሳብን ጥለህ እንድተኛ የሚያደርግ ማስረጃ ነው የሰጠው ስማ እሱ ከፍቅር እንዳይነሳ ስላፈለገች ያደረገችለት የቶን ሪንጉ ክላሲካል ስለሆነ ቀስ ብሎ ነው የሚጠራው እሱ ጋር ስማ ጌታው እሺ ሻወር ወስዳ ልብሷን ለማብሳ እስከምትወጣ ድረስ እንዴት አድርጋ ናካውት ብትል ነው መነሳት ያቃተ በግልጽ አግባይ ማለቴ ነው እንደዚህ ሳልበሳል ያደረገ አይደለም ታዲያ ይሄን ያህል ምን ይጎለኛል ምንም አይጎልሽም ይጎልሻል አልኩ እንዴ እሺ እኔ ቆንጆ ታዲያ ከመደንገጥ አልፎ እንደዚህ ሳልበሳል ያደረገ ምንድነው ባንቺ እኮ አይደለም ግን ጥያቄው አስደንግጦኛል እኔ እንደዚህ ነኝ እንግዲህ አቡሽዬ ሁሉ ነገር ግልጽ ነው ስልክ ነሽ ስለዚህ አትመጥነኝም ብለህ አላሰብክም ማለት ነው አንቺን እኮ እኔ ያገባው ማለት ክብሩ ለኔ ነው አይደል እንዴ አንቺ ልዕልት የመሰልሽ ሴት ምን ሆነሻል ስለዚህ ጥያቄን ተቀብለህ ታገባኛለህ ማለት ነው ወይ እንደዛ እንኳን አላልኩ ምን ያዘላብራል ቅድም አንቺ ማግባት ምን ነው ጌጤ ነው ምናምን ስትል ነበር እንዴ እሱስ ብያለሁ ልክ ነሽ ታዲያ ምን እንደስስት ይቀይራል አይ እኔ እኮ መቀየሪ አይደለም ግን ትዳር በቃ ይከብዳል አይደል ፎቅ ትፈልጋለህ አይደል ማለት እኔ ሆነ አንቺን ካገቦሽ ፎቅ ትሰጭኛለሽ ማለት ነው አዎ እኔ ፎቅ የለኝም ፎቅ መስራት የሚችል ብዙ ገንዘብ ግን አካውንት ውስጥ አስገባላለሁ እስቲ በእውነት እውነትሽን ነው የኔ ጌታ እዚህ ጭር ያለ ቦታ ላይ በሳልና በትንታ ሳትሞትብኝ ነው እንሂድ ና ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ Administration, በኤምኤስ ሼርፖይንት አድሚን፣ አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። አሜሪካ ከሚገኘው ሜርሲ ዩኒቨርሲቲ ጋር በመተባበር አክት ዩኒቨርሲቲን በአዲስ አበባ ከፍተን አገልግሎታችንን በብቃት እየሰጠን እንገኛለን። ሾላ Così? Scusa quella. አባይ አይበቃ አባይ ዛሬ ደህና ነህ ማለት እኮ ነው እንደዚህ መታሸት ከፈለክ ቁጭ ብለህ ጋዜጣ ካነበብክ እኮ ደህና ነህ ማለት ነው ደህና ነኝ አይዞህ አባይ እቺ መታሸት ለምደግም በኋላ ነግሬሃለሁ እዛ ማን ሊያሽተው ንዴቱ ለቋል ማለት ነው አባይ ደህና አንቺ እየጠራውሽ አይደል እንዴ ያለሁት እማዬ ጨዋታ እኮ አይደለም ያዝኩት
በብስጭት ይጓጉልን ያባቴን ገላ እኮ ያፍታታው ነው ያለው ኧረ እባክሽ ተናግረሽ ሞተሻል ይኸውልሽ ይልቅ አሁን ከዚህ የባሰ ጉዳይ ስለሆነ ቶሎ እንድትመጪ ኦራራራ እኔ ከዚህ በኋላ ከባቴ የባሰ ምንም ጉዳይ አይኖረኝ መማዬ በቃ ተናግሬያለሁ ተናግሬ ልጅላት ሰሞኑን ደግሞ ቶሎ ነው ኩፍ በትለው ልጅላት ለምን እንደምትፈልገኝ አውቃለሁ አባዬ እኔ ከዚህ በኋላ አንተ ነው ጉዳይ በቃ የኔ ጉዳይ አባቴ ብቻ ደግሞ ለወሬ ትችልኝ እኔ ምላባ እንደው ቪዛው ምንም ሳያስቸግረው ሰጧችሁ አይደል ማጉላላት አልሽ ደግሞ እንደ ንጉስ ተንከባክበው ነው እንጂ ሰጡ የኔ ጓደኛ በአለም አቀፍ የተከበረ ፕሮፌሰር ነው ያልኩ እኮ ለዚህ ነው ጥሩ ነው እንደዛ ከሆነ አሁን እንግዲህ አይቀር የዚህ ትኬቱ ጉዳይ ነው ወይ አባዬ አንተ በዚህ ቀን ይቆረጥ በለኝ እንጂ ወዲያው አንድ ጥሪ በአንድ ስልክ ጥሪ ነው ማስቆርጥሽ እንዴ ቆይ ደግሞ ለትኬቱ ሙስልና አሸግ የትኬቱ ብር እኮ ለፕሮፌሰር የአንድ ቀን የማኪያቱ መጠጫ ብር እኮ ነች ደግሞ አደረኩ ካለ አይቀርማ ስማ አይሆንብኝም እንዴ አባቴንም ማመንከባከብ አለበት እስከና ትኬቱ እንዴ አባዬ ልጅ ግን እንደው ፍቹን ፈጽማለች እስካሁን ሳትፈጽም ቀረች ብለሽ ነው መስለኝም አባዬ እንዴ ይሄን ነገር በአስቸኳይ ፈጽሚ ብዬ አስጠንቅቂያት ቢሆንም ዲው ህይወት ናፍቆቱን በቀላሉ ምትፈታው አልመሰለኝም አይሆንም አልሆነም ግድ የለም አባዬ ሰላም አይደለም ችግር ተፈጥሯል የምን ችግር እሱም በኋላ እነግርሃለሁ አሁን ግን በምንም አይነት ከአዲስ አበባ ስልክ ቢደወልልህ እንዳታነሳ ምን ከአዲስ አበባ ቢደወል እንዳታነሳ ምን ማለት ነው በቃ አቢ ነገርኩህ እንዳታነሳ ምንድነው የተፈጠረው ሳትነግረኝ እንድነው እንዴ አታንሳ ምትይ ምን ሆነሻል ምን ተፈጠረ እሺ እነግርሃለሁ አባዬ ደውሎ እንዳያገኝህ ነው የምፈልገው ለምንድነው እሱሳቸው እኔ ጋር የሚደውሉት አንቺ ስለምንድነው እንዳላገኛችሁ የምትፈልጊው ሁሉንም ነገር ሰምቶ በጣም ተናዷል አልገባኝም የቱን ነገር ነው እሱ የሰሙት ሁሉንም ነገር ሲሆን ከምትባል ሴት ጋር ውል ፈርመ ስራ መጀመርህ አሁንም ተያይዛችሁ ወደ ዱባይ ሄዳችሁ እንዴ አዎ አብረህ ሄደችው ሴት በጣም መጥፎና አደገኛ ሴት መሆኗን በመስማቱ ባስቸኳይ መተ እንድታናግረው ይፈልጋል ይሄ በጣም ትልቅ ክህደት ነው ማማዬ ይሄ በጣም ትልቅ ክህደት ተዋብይ ተዋትሳሳት እኔ በፍጹም አልካድኩም ከዚህ በላይ ምን ታረጊ ንገሪ ምን ታረጊኝ ከዚህ በላይ ክህደት አለ እንዴ ቀስ ብለህ በስነ ስርዓት አናግረኝ እንጂ አላናግርሽ ይሄን ነገር እንደዚህ አይነት ነገር ያርግሽ እንዴት ብዬ ነው ቀስ ብዬ ማናገርሽ ምን ማለት ነው ይሄ እኔ ምንም ጥፋት ያላጠፋው መሆኔን ነግሬሃለሁ ገና በስራዬ ጣልቃ ትግቢ ብሎኛል ብለሽ በአባትሽ በኩል ዞርሽ እጄን ስትመዝጂ ምን ልበልሽ ታዲያ በቃ አቢ በቃ ቢያንስ በማህፀንሽ ለተሸከምሽው ልጄ ስል ክፉ ነገር ባልናገርሽ ደስ ይለኝ ነበር ግን በክብሬ ከመጣ ምንም ነገር ማድረግ አልችልም በጣም ባለጌ ነህ እሺ ከዚህ አልፈሽ እንደገና ልትሰድቢኝ ትሞክራለሽ አዎ እኔ ሳሮን እንደዚህ አይነቱን መሰሪ መንገድ መከተል ማልወድና ለማምንበት ነገር ራሴ ፊት ለፊት የምናገር ግልጽ ሴት መሆኔን እስከምታቅ ድረስ በደንብ ነው የምነግርህ ግን እኔ ደግሞ ባላሰብኩት ዱላ አናቴን የተቀጠቀጥኩ ያህል ነው የተሰማኝ ሰውየው ጤነኛ አይደለም እንዴ እኔ እኮ እንዲህ አይነቱን ነገር ማድረግ እንደማልፈልግ ደጋግሜ እየነገርኩ ነው ተይ እንጂ እና አንቺ ካልኩሽ ማን ሊሆን ይችላል ንገሪ ማን ሊሆን ይችላል እሱን አላውቅም እና ማነሽ ዳናይት ያን ሁሉ ርቀት ተጉዛ ለአባትሽ ነገረቻቸው ልበል ይሄን ብዬ እንዳምን ነው የምትፈልጊው ነገረቻቸው ብለህ እንድታምን አለመፈለግ ብቻ ሳይሆን እሷ ምንም ነገር እንዳልነገረችው በእርግጠኝነት እነግርሃለሁ እና ሁለታችሁ ካልሆናችሁ ማን ሊነግራቸው ይችላል አባትሽ እሱን እንኳን እኔ ባልነግርህ ደስ ይለኛል ግን አንድ እንድታውቅ የምፈልገው ነገር ቢኖር አባዬ ከማንም ሰምቶ ሳይሆን በራሱ መንገድ ነው ሁሉንም ነገር አጣርቶ የደረሰበት ይሄ በፍጹም ሊሆን አይችልም የሆነውን ነገር ነው እየነገርኩ ያለሁት በዚህ የተነሳ እኔንም ክፉኛ በካዲነት ወቅሶኛል ቆይሽና አሁን ምን ይደረግ ነው ቢልብሳችሁ ዋናው ያናደደው ነገር እሱ በነፃ ገንዘብ ልስጣችሁ እያለን አንተ በጎን ከሌላ ሰው ጋር ውል ፈርመህ ስራ መጀመርህ ነው እኔ እኮ ከሳቸው ገንዘብ ላለመቀበል በቂ ምክንያት ስላለኝ እኮ ነው እሱን አውቃለሁ ግን ምክንያቱ ለእሷ ሳማኝ አይደለም ስለዚህ በአስቸኳይ መተህ ውሉን በማፍረስ አይ ውሉን
እንኳን ማፍረስ አልችልም። እሱ ይቻላል ነው እያለ ያለው። የቱንም ያህል ዋጋ ተከፍሎ ውሉ ከፈረሰ በኋላ እሱ በሚሰጥ ገንዘብ ስራህን እንድትጀምር ነው አስቦ የተነሳው። ይሄ በፍጹም ሊሆን አይችልም። ደግሞም በጣም አደገኛ ነገር ነው። እኔማ ስራህን በሰላም ጨርሰ እንድትመጣ አስቤ ነበረ ስልክን እንዳታነሳ ብያልኩ። አሁንም እኮ የነገርሽኝ ነገር እኮ ሰላም የሚሰጥ እኮ አይደል? በእኔ በኩል ጨርሻለሁ። አባቴን በመካድ ላስጠነቅቅ መሞከሬን ግን በክፋት አይተለመለስክልኝ መልስ በጣም አመሰግናለሁ። እኔም እኮ ወድጄ አይደለም ግን ሄሎ ሄሎ አቤት አንቺ ግን ትንሽ ካባትሽ ጋር ያልሻል መሰለሽ። እማዬ ፍያልን አይደለም ቁም ነገር እያወራን ነው። ተናግረሽ ሞተሻል። እንደው ማቃጠል ነው ቁም ነገሩ። ምን አድርጌን ግን ልስጠምልሽ ያሽ? ምን ያላደረግሽ ነገር አለ? በስተርጅና እርቃኔን አደባባይ ማስጣትሽ አንሶ አሁን የጋሽ ዳባ ጉዳይ ከሆነ አያሳስብሽ? ለምንድን ነው የማያሳስበኝ? እማዬ የተገኘው ፎቶ ከግቢ ውጭ የተነሳ ነው ፎቶ እንጂ ግቢ ውስጥ ሆኜ ያደረኩት ነገር ተነስቷል? ኧረ እባክሽ ባልተወለደ አንጀትሽ ቀጥቀጥ አድርገሽ ዝም ያሰኘሻት አሮጊትስ ፍርድ ቤት ሄዳ ለመመስከር ተስማምታለች። ተስማምቷል? አታረገው አርቀዋለች። ግጥም አርቀዋለች። ሲጣርቂ ስገላግላት ያነርፋ አርፋ ትቀመጣለች። እንዴ በቃ ጨርሽ ማለት ነው? በቀላሉ ተገላገልሽ ማለት ነው? እማዬ የተገኘ ፎቶ እኮ ከግቢ ውጪ ያለ ፎቶ ነው አይደል እንዴ? እንዴ ሄጄ ሴትዮዋን ትንፋሿን ስጥ ካደረኩ ግቢ ውስጥ ያለ ፎቶ ካልተገኘ የአምቡላም ሽማግሌ በምን ሊከሰኝ ይችላል? ከብቶችን ከመግደል የተያያዘ ጉዳይ ቢኖር ኖሮ ምንም ችግር የለውም። ጉዳዩን ግን ከሌላ ነገር ጋር አያይዘውታል። እሱንም ከግድያ ጋር አያይዘውታል። ለፖሊሶችና ለበሉ አጋልጠው ሊሰጡን ነው። እንደዚህ ማድረግ ነው። ይሄን ደግሞ ለማድረግ አንቺ ከብቶቹ ገዳይ መሆንሽን ብቻ ነበር ማወቅ የሚጠበቅባቸው። ቆይ ይህ ሽማግሌ ዘመኑን ሙሉ የሚስጥር ተሸክሞ ኑሮ ዛሬ ከብቶች የተገደሉ በሚል አደባባይ ሊያወጣ ነው እንደሚፈልገው? ታዲያ አለኝ የሚሉትን ንብረት ድምጥማጡን ካጠፋሽ በኋላ ምንድን ነው የምትይው? ቆይ ዝም በይ እንዴ! የምትይውን ነገር ካደረጉም ያደረኩት እኔ ነኝ እንጂ አንቺ አይደለሽም አይደል እንዴ? ደግሞ ቃል የተግባባችሁት ከአንቺ ጋር ነው። ቢሆንስ ይኸውልሽ አሁን ያው ንትርክ ትተሽ ነግሬሻለሁ። ታስቢበት ይሻላል። ቆይ እንዴ ከየት ማይገቡ ጉድጓድ እየገባን የሳቸውን አምቡላና ካቲካላ ጠጅ መግዣ ስንሰጥ ኖረና እንጂ ምን ጉዳይ ሰሩ? ይኸውልሽ እንደውም ምርፍ ነው። ጋሽ ዳባ የከብቶቹን ግምት 600,000 ብር አምጡ ብለዋል። 600,000 ብር? አዎ እሱን በ15 ቀን ውስጥ ካላመጣችሁ ፍርድ ቤት ነው ማቆማችሁ ብለው ወስነው ሄደዋል። በቃ ርፍ ነው። እሺ ዘንድስት ደስንዳ የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። አድዬ ያንን ጋብቻ ነው ምናምን ያልሽውን ነገር ወደዛ አፍርሽ ብዬሽ ነግሬሽም አልነበር? ብለኛል። አፈረሽ ወይስ አላፈረሽ? ይኸውልህ አባዬ ካልተናደድክ ቁጭ ብለን ብናወራና ትንሽ ባስረዳ ብዬ ነበር። ድቀት መሆኑ ነው አባ? በእውነት ነው ድቀት ነው። ምንም ማድረግ አይችልም ብለሽ መናቀሽ ነው። ቃሌን ያለመጠበቅሽ በዛ የተነሳ አባ። በእውነት ንቀት አይደለም ነው። ድቀት ነው።
ንቀት ነው። ቃሌን የማከብር ቃሌም የሚከበር ሰው መሆንን ታውቂያለሽ። አውቃለሁ አባ። በአንቺ በአንድ ልጄ ግን እንደማንም ምናምን ትሆኝ የተቆጠሩ እስከ ዛሬ ድረስ እንደገና ትጎጅብኛለሽ ብዬ ስሜትሽን ላለመንካት በጣም ስጣጣር ነበር። በጣም መውደድም ዳር አለ፣ ፍቅርም ድንበር አለ። ይሄ ንቀት ነው። አንቺ ራስሽ ክብርሽን ጠብቀሽ ንቀት ነው። ምን ያደርጋል ምን ያመጣል ብለሽ ንቀት። እስከ ዛሬ ድረስ በአንቺ ጉዳይ ሌሎቹን ነበር የምቀጣው፣ ታውቂያለሽ። አሁን ግን በቃሽ፣ በቃ ከእንግዲህ በኋላ እንዲህ ብለሽ ትቆሽሽና እስከ ወዲያኛው እንዳታስጨክኝ ነግሬሻለሁ። ይሄንን ምናምንቴ ነገርሽን ትዳር ምናምን ያልሽውን ወደዛ ሄደሽ እንድታፈርሽ ነግሬሻለሁ። ደስ አድርገሽ አዋረድሽ። እሱን ዝም ብዬ ቻልኩ። ደግሞ ቃሌን የነገርኩሽን ነገር ፈጽሜ ያልኩሽን እንዴ ምንድን ነው የቀረኝ አንቺ ላይ? አፍርሽን ነገር በቃ ይጀልኝ። ሄሎ ሄሎ፣ እኔ የምልሽ ምንድን ነው እንደዚህ ደጋግመሽ የደወልሽበት ዛሬ? ለምን ፈልገሽኝ ነው? ታዲያ ብደውልልዎትስ? የ40 ዓመት ወዳጅ እኮ ነዎት። ይሄን ያህል ጊዜ የምልሽ የት ነበር የተወደቅ ሳትይኝ? እንደው ትንሽ አታስቢ እንደዚህ። አሁን ቀልዱን ተይና ለምንድን ነው የደወልሽ? ንገሪኝ እስቲ። ይኸውልዎት ጋሽ ዳባ፣ ስለ ገንዘቡ ጉዳይ ከሰዎች ጋር ተነጋግረን ነበረ፣ ግን ይኸውልዎት ብሩ በጣም በዛብኝ። እንዴ ትርንጎ፣ ይኸው እየተናገርሽኝ እኮ ነው፣ ሌባ እያልሽኝ እኮ ነው። ኧረ እኔ አላልኩም። እኔ በፍጹም እንደዛ አላልኩም። ጥሩ፣ አሁንም በይ ሁልጭ አድርግና ስደቢ። ምን ቸገረኝ? እንደው ጋሽ ዳባ ይሞቱ፣ ይኸው ይሄን ጨለማ አያንጋልኝ። እውነት ቆይ ደግሞ እኮ እንዴ እርስዎ ሃይማኖተኛ፣ ቃል አክባሪ፣ ታማኝ መሆኑትን እያወቅኩኝ። ስሚ፣ ቅድም አጭበርባሪ፣ ሌባ አልሽኝ። አሁን ደግሞ መለስ ብለሽ ሚስጥረኛ፣ ጠባቂ ምን በአሽሙር እየነገርሽኝ እንደገና እንዴት ትይኛለሽ? እሺ ቆይ ወይ ጣጣ፣ እሺ ምን አባቴ ላርግ እንዴ? ቆይ ሰው ነብዬ ቁጭ ልበል? ምንም ነገር አልናገር? ከብቶቼ እርጉዞች ነበሩ። በሱ ርካሽ ዋጋ የሚሸጥልሽ ሰው ካለ አምጪና እቤት ስጪ። ጋሽ ዳባ፣ እንዴ ቆይ እሱም ቢሆን እኮ ቀኑ አጭር ነው። እሺ ቀን ጨምሩልኝ። አልጨምርም፣ ምንም አልጨምርም። እንዴ ጋሽ ዳባ፣ ለአንቺ አጭር ነው፣ ለእኔ ደግሞ በጣም ረጅም ነው። እሺ ቆይ ታዲያ ይህን ሁሉ ገንዘብ ባንዴ ኬት ይመጣል? እሱ የኔ ችግር አይደለም፣ የራስ ጉዳይ ነው። ኧረ ጋሽ ዳባ፣ ኧረ ቀስ። ስሚ፣ ያኔ ከብቶቹን ልትገዲ ያሰብሽ ጊዜ ነበረ ይሄንን ነገር ማሰብ የነበረብሽ። ቆይ ምን ማለትዎት ነው? የት ሆነው ነው እንደዚህ የሚናገሩት? እኔ ያለሁበትን ልጠቁምሽ? ገዳይ ልትልክብኝ ነው ወይስ ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ። እኔ ለዛ አይደለም፣ ምናልባት ናፍቆት አጠገቦት ካለ እንዳይሰማ ብዬ ነው። ስሚ፣ እሱ ገና ፊት ነው፣ ቀድሞ ነው የሚያውቀው። አንቺ የዋህ ነሽ። ጋሽ ዳባ፣ ይህንንማ በፍጹም አያደርጉትም። ናፍቆት ጉዳዩን ያውቀዋል ነው የሚሉኝ? ስሚ፣ በእንግዲህ ያው ጽናቱን ብርታቱን ፈጣሪ ይስጥሽ። ደህና ደሪልኝ። እድል